ሰርጉ ሄዶ ትርፍራፊ ለውጭ ላሉ ለእኔ ቢጤዎች ሲመጣ እሱ ርቦት ነበር አንተነ። ስለዚህ ለቢጤዎቹ ሲታደል ተቀበለና በላ። አትገባም አለው ዘመዱ። በረባሶ ተገዛለት። አሁን ኳስ ሊጫወት ከሰፈር ልጆች ጋር ሲፈልግ የሰፈር ልጆች አትጫወትም ከኛ ጋር አሉት። ለምን? በረባሶ ሚስማር አለው። በረባሶ ሚስማር ስላለው ተሳስተ ከመታህን ስለምንቆስል ከኛ ጋር አትጫወትም አሉት። ስለዚህ በረባሶን አውልቆ ባዶ እግሩን ይጫወት ነበር። በጣም በከባድ ችግር ነው ያደገው። የእናቱን ሸክም ለመሸከም ብሎ እናቱ የሚሰሩትን ስራ በሙሉ ተረክቦ ይሰራ ነበር። ጤፍ ወፍጮ ቤት ይወስዳል፣ ያበጥራል፣ ያስፈጫል። ያስፈጨውን ጤፍ ተሸክሞ ወደ ቤቱ ይገባል። ሊጥ ያቦካል፣ እንጀራ ይጋግራል፣ ወጥ ይሰራል፣ ምግብ ያቀርባል። ሩቅ ይሄድና ውሃ ቀድቶ ይመጣል። ቡና ይደረድራል፣ ረከቦት ይደረድራል። የእናቱን ድካም ለመጋራት ብሎ የእናቱን ሥራ በሙሉ ወስዷል። በኋላ 7ኛ ክፍል ሆኖ ፍቅር ያዘው። ከክፍል ጓደኛው ጋር እሷ ነች የፈለገችው። ደብዳቤ ጽፋ እንደምትወደው ነገረችው። ከዛ ተዋደዱ። ግቢ ውስጥ ይዞራሉ፣ ጫካ ውስጥ ይዞራሉ፣ ያወራሉ፣ ይተያያሉ። ሞቱን አንድ ቀን ጉጯን ሳማት። አሁን 7ኛ ክፍል አልቆ ወደ 8 ሲሻገሩ የሚገርም ነገር አደረገች። ኢትዮጵያ ትባላለች ልጅቷ። ምን አደረገች? ከቦርሳዋ መቀስ አወጣች። ከቀሚሷ ላይ ጨርቅ ቆረጠች። ከቀሚሷ ላይ ሮዝ ቀለም ያለው ቀሚስ ነው፣ ነጭ ነጣጠቅ ጠብጠብ ያለበት። እሱን አወጣችና ከቀሚሷ ላይ ጨርቅ ቆረጠችና ከቀሚሷ ላይ የልብ ቅርጽ ሰራች እና ያንን ቁራጭ በልብ ቅርጽ ከቀሚሷ ላይ የቆረጠችውን ደብተር ውስጥ አስቀመጠችለት። እንዳንለያይ እንዳትረሳኛለች። እኔ ልቤ ተነካ። ብዙ ነገር አሳልፍ ያለው እንዲህ አይነት ነገር ገጥሞኝ አያውቅም። የተቆረጠ ቀሚስ ከቀሚሷ ቆርሳ በኋላ 2 ወር አርፈው እሱ ሰፈሯ ያንዣብባል፣ ምን ይላል፣ አይገናኙም። ትምህርት ቤት ተመልሰው ሲመጡ ደብዳቤ ሲጽፍ ለእሷ ሲጽፍላት ተንኮለኛ ጓደኛው ደብዳቤውን ለውጦ መጥፎ አድርጎ ስድብ አድርጎበት ሰጣት። እሱ ሲያገኛት 8ኛ ክፍል ተጀምሮ ሰላም አትለው። አጠገቤ እንዳትደርስ አለችው። ላይህ አልፈልግም አለች። በጣም ይወዳታል። ልቡ ተሰበረ። በግሬት ኮሚሽን ጎንደር ወንጌል ለመስበክ ሄደ። ከዛ እዚህ ሀገር ምንድን ነው ያለው ችግር ሲባል አንድ ጠንቋይ ያለች አሉት። ከዛ ከጓደኞቹ ጋር ጠንቋይ ቤት ሄዱ ሊነግሯቸው ልክልካቸው። ለዛ ለምን መጣችሁ ሲባሉ አይ ምህረት ልንሰብክላችሁ ነው አሉ። እናንተ ነህ። አንዷ ሴትዮ ዋለች። ተሰባሰቡና አባረው አገኙት። አንተ ነህን ቀጥቅጠው ተሰባብረው አዲስ አበባ መጣ። ኤልኤም ኢንተርናሽናል ምግብ ቤት ትምህርት ቤት ተማረ፣ ሙያ ዲፕሎማውን አገኘ። ከዛ የመጀመሪያውን ስራ ሬስቶራንት ተቀጠረ። ከገባበት ቀን ጀምሮ የሬስቶራንቱ ሼፍ ጠመደው። ሰድበዋል፣ በስሙ ይቀልድበታል፣ ያሾፍበታል፣ ያስቅበታል፣ ብዙ ስራ ይሰጠዋል፣ ሆን ብሎ ይጭንበታል። እስካሁን አሳየው። ከጓደኛው ጋር የዶሮ ርቢ ጀመሩ። ከዛ የዶሮ ርቢ ጀምረው ቀን አንዱ ይጠብቃል፣ ማታ አንዱ ይጠብቃል። በቃ ተጠንቅቀው እያረቡ ነው ያሉት። አንድ ቀን ሸለመጥማጥ ገባች ሌሊት፣ 2 ዶሮ ገደለችበት። በእሱ ተናደው እንደገና ጉድጓዱን ደፍነው እንደገና በጣም ከፍተኛ ጥበቃ ሲያደርጉ ሸለመጥማጧ በሌላ ቦታ ገብታ 3 ዶሮ ገደለች። በዚህ ሲያዝኑ የዶሮ በሽታ ገባና ሁሉንም ገደላቸው። መከራው እኮ ይሄ ልጅ አለፈው። ቀላል መከራ እንዳይመስላቸው። አዲስ አበባ ውስጥ የራሱን ሬስቶራንት ከፈተ። በቃ ሌሊት እየተነሳ ይሰራል። የቀጠራቸው የራሱ ሰራተኞች ስቃዩን አሳዩት። ሂሳብ ክፍል ኃላፊ ያለች ያግዙበታል፣ ይሰርቁበታል። መሮት ደም ግፊቱ ብለድ ፕሬሸሩ ጨምሮ ደም ብዛት መጥቶብሃል ተብሎ ሄዶ ወደ ጀርመን። ዛሬ የደረሰበትን ቦታ እናያለን።
ምን ብሎ ጻፈ? መገፋት መልካም ነው ብሎ ጻፈ። መገፋት መልካም ነው። ጃክማ የሚባል ሰው ታውቃላችሁ? የአሊባባ ግሩፕ መስራች፣ ለእኛ ለኮቪድ ረድቶናል አይደል? ከቻይና 3ኛ ከዓለም 20ኛ ነው በሀብቱ። ጃክማ ፖሊስነት ለመቀጠር ሄደ። 5 ሆነው ሄዱ፣ አልተቀበሉትም። 5 ሆነው ሄዱ፣ 4ቱን ተቀበሏቸው። ጃክማን አንቀበልህም አሉት። KFC የሚባል የዶሮ ቤት ሊቀጠር ሄደ። KFC ማንም ገብቶ መስራት ይችላል። 24 ሆነው ሄዱ፣ 23ቱን ተቀበሏቸው። ጃክማን አንቀበልህም ብለው ሪጀክት አደረጉት። ከራሱ አንደበት ነው የሰማሁትን ነግራቸው። ጃክማ ሃርቫርድ ዩኒቨርሲቲ 10 ጊዜ አመለከተ፣ 10 ጊዜ ሪጀክት አደረጉት። ዛሬ ጃክማ ነው ከቻይና 3ኛ ከዓለም 20ኛ ቢሊዮነር፣ የብዙ ሥራ ባለቤት። ኦፕራ ዊንፍሬ ቦልቲሞር ሜሪላንድ ቴሌቪዥን ሰራ ነበር፣ ዜና ታነብ ነበር። አንድ ቀን ጠሯትና you are unfit for television አሉት። you are unfit for television አቶኝ፣ በፍጹም አቶኝ ማለት። ስለዚህ በዲሞሽን መልክ ምን አደረጉ? ወሰዱና በቀን ቀን የሚታይ ፕራይም ታይም ላይ ሳይሆን ቀን የሚታይ የቲቪ ሾው ቶክ ሾው ላይ እዚህ ላይ ስሪ ለጊዜው፣ ለዛ አቶኝ ዜና አቶኝ ማለት። እያደገች መጣች። አሁን ኦፕራ ዊንፍሪ ነች። በዓለም ላይ ቢሊዮነር፣ እንደሷ የታወቀ ቶክ ሾው ሆስት የለም። ተቀጥል አብርሃም ሊንከን ቢዝነስ ጀመሩ። ብዙ ጊዜ ቢዝነሱ ፌል አደረገ። ለኦፊስ ለሃውስ ኦፍ ሪፕሬዘንታቲቭ ለኮንግረስ የተወዳደረበት የለም። አብርሃም ሊንከን በሙሉ ሪጀክት አደረጉት። መጨረሻ ላይ ሂ ቢኬም ፕሬዚደንት ኦፍ ዩናይትድ ስቴትስ ኦፍ አሜሪካ 16 ለዛውም በጣም ተወዳጅ። አሁን ጆ ባይደን እንኳን ሄዶ እሱ ሐውልት ጋር ነው የተነሳው። መገፋት መልካም። እነዚህ ሁሉ አንተነህን ጨምረው ተገፍተው እዚህ ጋር የደረሱ ናቸው። ዛሬ አንተነህ የ5 ስታር ሆቴል ሼፍ ነው በነጮች መካከል ጀርመን ውስጥ። እዚህ መጣ። የመገፋት ዘመኑ አብቅቷል ይመስለኛል። ሚዲያዎች ሁሉ ከቨር አደረጉት። የመጨረሻ እዚህ ጋር ናችሁ። እዚህ ጋር እንድትደርሱ ያስፈልጋል እና እዚህ ጋር ሆናችሁ ተመችቷችኋል። ኮምፎርት ዞን ነው። ዝም ብላችሁ ትኖራላችሁ ዝም ከተባላችሁ ለዓመታት። ስለዚህ ሰዎች እነሱን ያሳድዷቸዋል። እዚህ ጋር እነሱን ሸሽታችሁ እዚህ ጋር ትመጣላችሁ። እዚህ ጋር ደግሞ ሲመቻችሁ ካልተገፋችሁ ይመቻችኋል፣ ኮምፎርትብል ይሆናል። ይነሱባችኋል ሰዎች። እዚህ ጋር ትመጣላችሁ። እዚህ ጋር ስትደርሱ እዚህ ጋር ይመቻል። ሲያሳዳችሁ እዚህ ጋር ትመጣላችሁ። በመገፋት እግዚአብሔር ያሰበላችሁ ቦታ ላይ ትደርሳላችሁ።